ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ስለ ኢትዮጵያ ሙዚቃ ንጉስ ቴዲ አፍሮ ልዩ ቪዲዮ ይዘንላችሁ ቀርበናል። ቴዲ አፍሮ ለሁለት አስርት ዓመታት በሙዚቃ ኢትዮጵያን ልብ ሲያሸንፍ ቆይቷል። ዛሬ ግን ስለሱ ብዙዎቻችሁ የማታውቃቸውን 5 ድንቅ ነገሮችና ስለሱ አልበሙ ኢትዮሪካ የምናወራ ይሆናል። እስከ መጨረሻው አብራችሁ ቆዩ። የመጀመሪያ አብዛኞቻችሁ የማታውቁት የሙዚቃ መክሊቱ አባት ቴዲ የሙዚቃው ተሰጥኦን የወረሰው ከአባቱ ከአቶ ካሳሁን ግርማሞ እንደሆነ ይታወቃል። ነገር ግን አባቱ ታዋቂ ጋዜጠኛና የዜማ ደራሲ ከመሆናቸው ባለፈ ቴዲ ገና በልጅነቱ ሙዚቃ እንዲጀምር ከፍተኛ ተጽዕኖ የፈጠሩበት እሳቸው ነበሩ። ቴዎድሮስ የተሰኘው ስም ሚስጥር ልንገራችሁ። እናቱ ጥላይ አራጌ ቴዲን ከመውለዷ በፊት ደብረ ዘይት ቢሾፍቱ እያለች የአፄ ቴዎድሮስን ስዕል ትመለከት ነበር። በወቅቱ በስዕሉ ተገርማ ለባሏ ካሳ የአፄ ቴዎድሮስ የልጅነት ስም ብላ በመጥራቷ ልጇ ሲወለድ ቴዎድሮስ የሚለውን ስም ሰጥተዋለች። ይህ ስም ለታሪክ ካለው ጥልቅ ፍቅር ጋር ትልቅ ትስስር አለው። ሁለተኛ አብዛኞቻችሁ የማታውቁት ነገር ደግሞ ብዙዎቻችን የቴዲ አፍሮ ሙዚቃ ህይወት የጀመረው በአቡጊዳ አልበም ይመስለናል። ነገር ግን እውነታው ከዚህ ይለያል። ቴዲ ገና በታዳጊነቱ አፍሮ ሳውንድ ከተሰኘ ባንድ ጋር በመሆን በመላ ኢትዮጵያ ይዞር ነበር። ከዚህም በላይ ዛሬ የምናውቃቸው ታዋቂ ድምፃውያን ያዜማቸው ብዙዎቹ ዜማዎችና ግጥሞች ገና በወጣትነቱ በቴዲ ብር የተከተቡ ነበሩ። በፊት በወጣትነቱ በተለያዩ ባንዶች ውስጥ ይጫወት እንደነበርና ለሌሎች አርቲስቶችን ግጥምና ዜማ ይጽፍ እንደነበር ጥቂቶች ብቻ ናቸው የሚያውቁት። ሶስተኛ አብዛኞቻችሁ የማታውቁት የቢልቦርድ ክብረ ወሰን በ2009 ዓ.ም የወጣው ኢትዮጵያ የተሰኘው አልበሙ በዓለም አቀፍ የቢልቦርድ ወርልድ አልበም ቻርት ላይ አንደኛ ሆኖ ማጠናቀቁን እናውቃለን። ነገር ግን ይህ ስኬት ለአንድ ኢትዮጵያዊ አርቲስት ብቻ ሳይሆን ለምስራቅ አፍሪካ ትልቅ ታሪክ የሰራ ኩራት ነበረ። አራተኛ አብዛኞቻችሁ የማታውቁት ነገር በ60ኛው የቦብ ማርሊ መታሰቢያ ላይ የታየው ብቃት በ2005 ዓ.ም እንደ አውሮፓውያን አቆጣጠር ፌብሩዋሪ 6 2005 አዲስ አበባ ውስጥ የተካሄደው የቦብ ማርሊ 60ኛ ዓመት የልደት በዓል በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ የሚሰጠው ክስተት ነበር። አፍሪካ ዩናይት ኮንሰርት ይህ ታሪካዊ ኮንሰርት የተካሄደው መስቀል አደባባይ ሲሆን ከ200,000 እስከ 300,000 የሚደርስ ህዝብ ታድሞታል። ይህም በኢትዮጵያ ታሪክ እስከዚያ ጊዜ ድረስ ከተደረጉ ሙዚቃ ዝግጅቶች ሁሉ ትልቁ ያደርገዋል። ቴዲ አፍሮ በመድረኩ ላይ ብቃቱን ካሳዩ ጥቂት የኢትዮጵያ ድምፃውያን መካከል አንዱ ነበር። በወቅቱ አበባዮሽ የተሰኘውን የባህል ዘፈኑን በዘመናዊ የሬጌ ቅኝት አቀናጅቶ በማቅረብ የውጭ ሀገር እንግዶችን የሚያከብር ህዝብ በከፍተኛ ሁኔታ አስደምሟል። የቦብ ማርሊ ባለቤት ሪታ ማርሊ እና ልጆቹ ዚጊ፣ ስቲቨን፣ ዳሚያን፣ ጁሊያን እና ኪሚን ማርሊ በሙሉ ተገኝተው ነበር። ይህም የልደቱ በዓል ከጃማይካ ውጭ ለመጀመሪያ ጊዜ በኢትዮጵያ እንዲከበር ያደረገው ትልቅ ክስተት ነው። ሪታ ማርሊ በወቅቱ በቴዲ አፍሮ አፈጻጸም እና በኢትዮጵያ የሬጌ ሙዚቃ እድገት በጣም ተገርማ ነበር። ቴዲ የኢትዮጵያ ቦብ ማርሊ በሚል መጠሪያ እንድትጠራ ያደረጋት የዚያን ቀን አቀራረቡ እንደሆነ ይነገራል። የሰላምና የአንድነት መልእክት ኮንሰርቱ አፍሪካ ዩናይትድ የሚል ስያሜ የተሰጠው ሲሆን አፍሪካውያን አንድ እንዲሆኑና በሰላም እንዲኖሩ የሚሰብክ ነበር። ቴዲ አፍሮም ይህንኑ የሰላም መልእክት በሙዚቃ በማጀብ የራሱን አሻራ ጥሏል። ይህ ክስተት ቴዲ አፍሮ በዓለም አቀፍ መድረክ እውቅና እንዲያገኝ ትልቅ ክብር የከፈተለት አጋጣሚ ነበር። አምስተኛውና አብዛኞቻችን የማታውቁት ነገር ከሙዚቃው ጀርባ ያለው የበጎ አድራጎት ዝምታ። ቴዲ አፍሮ ሙዚቃው በይፋ እንደሚታወቀው ሁሉ በጎ አድራጎቱን ግን በዝምታ የተሞላ ነው። በጉብኝቶቹ ወቅት ትምህርት ቤቶችን በመጎብኘት ተማሪዎችን ያበረታታል። እንዲሁም ለረጅም ዓመታት ለአበበች ጎበና የህፃናት መረጃና የኢትዮጵያ አካል ጉዳተኞች ማህበር ከፍተኛ የገንዘብ ድጋፍ ሲያደርግ ቆይቷል። ይህንንም በሚስጥር መያዝ ይመርጣል። አሁን ደግሞ መላው የኢትዮጵያ ህዝብ በጉጉት ወደሚጠብቀው ወሬ እንለፍ። ኢትዮሪካ ይህ አልበም ከስሙ ጀምሮ ትልቅ ትርጉም አለው። ቴዲ በዚህ አልበም ውስጥ ምን ሊነግረን ይፈልጋል? የቴዲ አፍሮ አዲሱ አልበም ኢትዮሪካ በዩቲዩብ ላይ እያስመዘገበ ያለው ስኬት በእውነት አስገራሚ ነው። የሙዚቃው አይነት አልበሙ ባህላዊ ቅኝቶችን ከዘመናዊ ጃዝ እና ሬጌ ጋር አቀናጅቶ የያዘ ነው። መልእክቱ እንደተለመደው ፍቅር፣ አንድነትና የኢትዮጵያ ታሪክ ያሉን ዋነኛ ጭብጦች እንደሆነ ይታወቃል። ቴዲ አፍሮ አልበም ለማውጣት ጊዜ መውሰዱ የሚታወቅ ነው። ነገር ግን ሲያወጣ ሁልጊዜ አዲስ አብዮት ይዞ ይመጣል። ኢትዮሪካ የኢትዮጵያን ሙዚቃ ወደ ሌላ ደረጃ ያሸጋግረዋል ተብሎ ይታመናል። የቴዲ አፍሮ አዲሱ አልበም ኢትዮሪካ በዩቲዩብ ላይ እያስመዘገበ ያለው ስኬት በጣም በእውነት አስገራሚ ነው። የዩቲዩብ ክብረ ወሰን ሪካርድ ብሬኪንግ ስታተስ የመጀመሪያው ሰዓት ድል አልበሙ በዩቲዩብ በተለቀቀ በመጀመሪያው 1 ሰዓት ውስጥ ብቻ በአጠቃላይ 15 ሚሊዮን እይታዎችን በማግኘት አዲስ ክብረ ወሰን አስመዝግቧል። ተወዳጅ ዘፈኖች ከአልበሙ ውስጥ ዳስታን አንሳው የተሰኘውን ዘፈን በአጭር ጊዜ ውስጥ ከ8 ሚሊዮን በላይ እይታዎችን በማግኘት ቀዳሚነቱን ይዟል። ጀንበር እና
በስምንተኛው ቀን የተሰኙ ዘፈኖችን በተመሳሳይ ከፍተኛ እይታ እያገኙ ይገኛሉ። አጠቃላይ ተጽዕኖ አልበሙ በወጣ በጥቂት ቀናት ውስጥ ብቻ በሚሊዮኖች የሚቆጠሩ ሰዎችን ቀልብ በመሳብ በዩቲዩብ የሙዚቃ ገጽ ትሬንዲንግ ላይ ቀዳሚ ሆኗል። ስለ ኢትዮሪካ አልበም ዝርዝር መረጃ ደግሞ ትንሽ ሳካፍላችሁ የዘፈኖቹ ብዛት አልበሙ በአጠቃላይ 18 ዘፈኖችን የያዘ ሲሆን ቴዲ አፍሮ ከ9 ዓመታት ቆይታ በኋላ ለደጋፊዎቹ ያበረከተው ሙሉ አልበም ነው። አልበሙ በዋናነት ፍቅርን፣ ታሪክን፣ አንድነትንና መንፈሳዊነትን የሰነቀ ነው። ቴዲ እንደተለመደው የኢትዮጵያውያን ጥንታዊ ታሪክ ከዘመናዊ ሙዚቃ ስልት ሬጌ፣ አፍሮቢት እና ትራዲሽናል ጋር አቀናጅቶታል። አልበሙ እንደወጣ በማህበራዊ ሚዲያዎች ላይ ትልቅ መነጋገሪያ ሆኗል። ደጋፊዎቹ ንጉሱ ተመለሰ በሚል ደስታቸውን እየገለጹ ይገኛሉ። የጥበብ ጥራት ቴዲ በዚህ አልበም ውስጥ የተጠቀማቸው ግጥሞችና ዜማዎች እጅግ የላቀ ጥራት ያላቸውና በጃዝ ቅኝት የታጀቡ መሆናቸው ለየት ያደርገዋል። በአጠቃላይ ቴዲ አፍሮ ከሙዚቀኛነት ባለፈ ለኢትዮጵያ የጥበብ ምልክት ነው። አዲሱ ኢትዮሪካ አልበም ደግሞ የጉዟችን ቀጣይ ምዕራፍ ይሆናል። እናንተ ከአዲሱ አልበም ምን ትጠብቃላችሁ? ወይም ደግሞ ስለ ቴዲ ሌላ የምታውቁት ድንቅ ነገር ካለ ኮሜንት ላይ አጋሩ። ቪዲዮን ከወደዳችሁት ላይክ ማድረጋችሁ፣ ለጓደኞቻችሁ ሼር ማድረጋችሁና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮ እንገናኝ። ቸር ሰንብቱ።